ዛሬ የተገኘንባት ቀበሌ ነቸላ ቀበሌ ከወረዳው ከመቀመጫችን ከአዲስ ቅዳም በ25 ኪሎ ሜትር ርቀት የምትገኝ ቀበሌ ናት። እቺ ቀበሌ እንደወረዳችን በዚህ አመት ፓርቲያችን በአዘጋጀው ኢኒሼቲቭ መሰረት የገጠር ኮሪደር የምንሰራባት ቀበሌ ናት። በዚህ ቀበሌ ከገጠር ኮሪደሩ ጋር በማስተሳሰር የቀበሌ ማዕከላችን ሻኖን አስተሳስረን እንሰራለን። በዚሁም አማካኝነት ዛሬ ላይ ቤታቸው ለሚፈርስባቸው በመንገድ ምክንያት መንገድ በማስፋት ሊሆን ይችላል፣ አዲስ መንገድ በመክፈት ሊሆን ይችላል፣ ለሚፈርስባቸው ለ14 ግለሰቦች የቦታ ትክ ቦታ እንዲሰጣቸው ከማህበረሰቡ ጋር በማወያየት ከወል መሬት ላይ የሽንሻኖ ስራ በመስራት ለቀበሌ አስተዳደሩ ቦታውን የማስረከብ ስራ በባለሙያዎች የተጠና ቦታ አሰራሩን በጠበቀ መልኩ የማስረከብ ስራ ሰርተን ነው የወጣ ነው። ከዛ በተጨማሪ ይህንን የቀበሌ ማዕከል የተሸነሸነለትን ቦታ ቀጥታ ከአሸጉቴ ከሚባለው መንደር የገጠር ኮሪደር ከምንሰራበት መንደር ጋር ነው ማስተሳሰር የሞከርነው። በዚሁም መሰረት እያንዳንዱን መንደር እየጎበኘን እያየን መጠናል። መንደሩ ሰርቶ ማሳያ በሚመስል መልኩ በጥሩ የሆነ የአየር ንብረት ያለው ጥሩ የሆነ መሰረተ ልማት በተለይ ከውሃ ጋር በተያያዘ መንግስት በሰራው ባስገባው የውሃ መስኖ በርካታ ሰብሎች እየተመረቱ ያሉበት ሁሉም ነገር ከጓሯቸው እንዲገኝ ሆነው እያመረቱ ያለበትን ሂደት አይተናል። ቤቶችንም በኮሪደር ልማት በገጠር ኮሪደር ልማት ስታንዳርድ የመስራቱን ሂደትም ጀምረዋል። እጅግ በጣም በአማረ ሁኔታ በቀለም ማስዋብ ጀምረዋል። ከብትና መኖሪያ ቤት መለየት ጀምረዋል። እያንዳንዱ የአካባቢያቸውን ጽዳት ማጽዳት ጀምረዋል። ከቤታቸው ወጠን ምናየው ሙሉ ግሪን ነው። እንዲሆን ነው የሚፈልገው የኮሪደር ልማታችንና በዛ ልክ ያማረ የተዋበ አካባቢን እያየን መጠናል። ጉድለት ያለባቸውን እንዲያስተካክሉ አስተያየት እየሰጠን መጠናል። ከዛ ባለፈ ለነዚህ መንደሮች እጅግ በጣም ወሳኝ የሆነውና ያ መንደር የተዋበ ሰርቶ ማሳያ እንዲመስል ያደረገው ይሄ አሁን የገባንበት እንትኑ ነው የሰርቶ ማሳያ ቦታ ነው። ይህ ሰርቶ ማሳያ ቦታ ቡና አለ፣ ሸንኮራ አለ፣ ኮረሪማ አለ፣ ሌሎችም ለአካባቢው ማህበረሰብ እንዲላመዳቸው የሚፈልጉ የተለያዩ አትክልቶችን የመስራት ስራ ተሞክሯል። ተሞክሮም ወደ ማህበረሰቡ ወስደው በትንንሽ ሳንቲም እየተሸጠ ከነፃ ጀምሮ በትንሽ ከ50 ሳንቲም ጀምሮ ችግኝ በመስጠት ማህበረሰቡን የማላመድ ስራ እየሰራ ያለ ነው። አሁንም ባየነው መልኩ በጣም ደስተኛ ነን። ሰራተኞቹ በጣም በባለቤትነት ስሜት ነው የሚሰሩት። ከነሱም እናሟላላቸው የጎዳደለ ነገር አለ። እሱን እንዳስተዳደር ምክር ቤት ወስደን የምናየው። ከዛ ባሻገር ግን የልማቱ ሁኔታ፣ የሰራተኛው ስብጥር፣ አጠቃላይ የዚህ ሙሉ አስተዳደሩ ያለበት ሁኔታ እጅግ በጣም መልካም ነው። ይሄንን ደግሞ እኛ ከቅርበት መደገፍ ይጠበቅብናል። እየተደገፈም ነው ያለ በግብርና ጽሕፈት ቤት ባለቤትነት በስትሪንግ ኮሚቴ በተመሳሳይ በየጊዜው እየታየ የመጣ የሰርቶ ማሳያ ቦታ ነው። ይህ ሰርቶ ማሳያ ቦታ በእርግጠኝነት ውጤታማ ነው። ውጤታማነቱ የምንለካው ማህበረሰቡ ላይ የምናየው ነገር ነውና ይሄን ደግሞ የበለጠ ማስቀጠል ወደ አጎራባች ወደ ሆኑ ቀበሌዎችንም የማስፋት ስራ ደግሞ ቀጣይ የምንሰራው ይሆናል። ወደ ገጠር ኮሪደር ልማታችን ስንሄድ አንደኛ አርሶ አደሩ ላይ ትልቅ ጠቀሜታ አለው። በተለይ ጽዱ የሆነ አካባቢ በመፍጠር ጤናማ የሆነ ማህበረሰብ በመፍጠር ከዛ በዘለለም ማህበረሰቡ ገበያ ተኮር የሆኑ ሰብሎችን አምርቶ ወደ ገበያ ለማድረስ ይህ ኮሪደር በጣም ወሳኝ ነው። ማህበረሰቡን እንዳያችሁት ብዙ ምርት አለ፣ ብዙ መልካም ነገሮች አሉ። ይሄ በደንብ በተደራጀ ባማረ አርሶ አደራችን አምርቶ ለከተማ ማቅረብ ብቻ ሳይሆን በአካባቢው የተመጣጠነ ምግብ መብላት መቻል አለበት። ያመረተውን መጠቀም መቻል አለበት። ያለውን ሰብል ከመሸጥ በዘለለ ልጆቹን የተመጣጠነ ምግብ አብልቶ ሁሉንም ዘርፍ ሁሉን አቀፍ የሆነ አሰራር እንዲሰራ ይፈልጋል። በጤናው ዘርፍ በትምህርት ልጆቹን እንዲያስተምር የተሻለ ጽዱ ቤት አካባቢ መፍጠር ይጠይቃል። ማህበረሰቡ የበለጸገ ምግብ መብላት ይጠይቃል። ከዛ በዘለለ ገበያ ተኮር የሆኑትን ደግሞ ጥሩ የሆነ መንገድ አዘጋጅቶለት ወደ ገበያ እንዲያመርቱ የማድረግ ስራም በዚህ በኮሪደር ልማታችን አስተሳስረን የምንሰራው ስራ ይሆናል። ኮሪደር የገጠር ኮሪደር ማለት አትክልት ብቻ መትከል ሳይሆን ብዙ ዘርፍ ነው ያለ። በጤናም በትምህርትም በሁሉም ዘርፍ ሙሉ የሆነ አካባቢ መፍጠርና አርሶ አደሩን ተጠቃሚ ማድረግ የዘመነ ገጠር መፍጠር ማለት ነውና በዛ ልክ መስራት ይጠይቃል።